ረጅም ዓመት ማኑዋል መኪና ያሽከረከሩ ሰዎች አውቶማቲክ መኪና ለመንዳት ሲቸገሩ ይስተዋላል። በዚህ ቪዲዮ ይሄን ችግር እንቀርፍላቸዋለን። በአውቶማቲክ መኪና ማርሾች ላይ የሚገኙት እነዚህ አይነት ፊደሎች የተወሰኑት በዋነኝነት የሚታወቁ ሲሆን የቀሩት ግን በብዛት አይታወቁም። ለምሳሌ ፒ መኪና ፓርክ ለማድረግ፣ ኢ መኪና ወደፊት ለመንዳት፣ አር ወይም ሪቨርስ መኪና ወደ ኋላ ለመንዳት የምንጠቀማቸው የታወቁ የአውቶማቲክ ማርሽ ምልክቶች ናቸው። ኤል መኪናችሁ ላይ የምታስተውሉ ከሆነ ቁልቁለት ስትወርዱ ለመኪናችሁ የምትጠቀሙት ማርሽ ነው። ይህም በሁለተኛ ወይም ከዛ ባነሰ ማርሽ እንዲነዳ ያደርጋል። ሁለት ቁጥርን ደግሞ የምንጠቀመው አብዛኛውን ጊዜ ጭቃ ውስጥ ወይም ደግሞ በሁለተኛ ማርሽ ብቻ ለመንዳት ስንፈልግ ነው። ይህ የሚጠቅመን ከባድ ማርሽ ላይ ስለሆነ ዳገቶችንና ከጭቃ ውስጥ ለማውጣት ያገለግለናል። ሌላኛው ደግሞ ኤስ ነው። ይሄኛው ስፖርት ሞድ ላይ ለማድረግ ሲሆን መኪናው በፍጥነት አክሰለሬት እንዲያደርግ ይጠቅማል። ቅድም የጠቀስኳቸውን ሶስቱን የአውቶማቲክ ማርሽ ሲምቦሎች እንደምታውቁት አልጠራጠርም። እነዚህን ግን ከዚህ ቀደም ታውቋቸው ነበር? ሀሳባችሁን ኮመንት ላይ አሳውቁ።